የጉድ ሀገር ገንፎ እያደር ይፋጃል እንዲሉ የአማራን ሕዝብ ለአብይ አህመድ በግድ እንዲገዛና እንዲገብር አድርገዋለሁ ብሎ የአማራን የረገጠው መከላከያ ሰራዊት ውጊያ መሃል በተፈጠረ መምታታት እርስ በርሱ ሲገዳደል ማደሩ ተገልጿል። ቀን ቀን በሚፈጸምበት የድፈጣ ጥቃት ሌሊቱን ለጉዞ አማራጭ የወሰደው ያገዛዙ ታጣቂ ቡድን መንገድ ላይ አድፍጠው በነበሩ የፋኖ አባላት የከፈቱትን ተኩስ ተከትሎ ከበድ ያለ ምትና ሽንፈትን አስተናግዷል። በነበረው ውጊያ አመራሩ ተገድሏል። ዝርዝር መረጃ ይዘናል። ለአዲስ አበባ ቅርብ ርቀት ላይ በመሆኑና የፋኖን የትግል ማርሽ ባንድ ሊቀየረው ይችላል የሚባለት የሸዋ ምድር ከበድ ያለ ወታደራዊ እንቅስቃሴን እያስተናገደ ነው። የፕሮፌሰር አስራት ወልደየስ ልጆች እስከ አፍንጫው ታጥቆ የገባውን የብልጽግና ቡድን በሚገባው ቋንቋ እያናገሩ ሲሆን በቀጠናው ወታደራዊ በላይነታቸውን አጠናክረው ማስቀጠላቸውም ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የደቡብ አማራ ቀጠና ሳምነው ነበልባል ክፍለ ጦር ከጦርነት በተጨማሪ ስቦ በማስከዳት ከፍተኛ የብልጽግናን ሰራዊት እያፈረሱት ይገኛሉም ተብሏል። ሌላኛው መረጃችን ነው። 203ኛ ኮር ከጠላት የሚሰነዘር ማንኛውንም ጥቃት በመመከት አስፈላጊውን አጸፋዊ እርምጃ መውሰድ የሚያስችለውን የወትሮ ዝግጁነት ማጠናቀቁን አስታውቋል። ዝርዝሩን ይዘናል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች ከሰሞኑ በወረዳው ሻሞሌ ሸዳ ተብሎ በሚጠራው አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች ድንገት በተፈጸመባቸው ጥቃት ገደላቸውንም ሰምተናል። ሌላኛው የሰዓቱ መረጃችን ነው። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻ ሁሉ የምትኖሩ የሚዲያችን ቤተሰቦች ነው ለሰዓቱ የተመረጡ መረጃዎችን ወደ እናንተ ልናደርስ ተገኝተናል። አብራችሁን ሆኑ። የጉድ ሀገር ገንፎ እያደር ይፋጃል እንዲሉ የአማራን ሕዝብ ለአብይ አህመድ በግድ እንዲገዛና እንዲገብር አድርገዋለሁ ብሎ የአማራን ምድር የረገጠው መከላከያ ሰራዊት ውጊያ መሃል በተፈጠረ መምታታት እርስ በርሱ ሲገዳደል ማደሩ ተገልጿል። ቀን ቀን በሚፈጸምበት የድፈጣ ጥቃት ሌሊቱን ለጉዞ አማራጭ የወሰደው ያገዛዙ ታጣቂ ቡድን መንገድ ላይ አድፍጠው የነበሩ የፋኖ አባላት የከፈቱትን ተኩስ ተከትሎ ከበድ ያለ ምትና ሽንፈትን አስተናግዷል። የአማራ ሕዝብ ባቀናት ሀገሩ ባይተዋር ሆኖ እንዲኖር የ100 ዓመት እቅድ ያወጣው የአብይ አህመድ አጠናለው ብሎ እያለቀ ያለው ቡድን በፋኖ በደረሰበት ድንገተኛና ጥቃት 15 በላይ አባላቱ ሲገደሉበት ሰራዊቱ እርስ በርሱ በጀመረው ተኩስ ደግሞ ከ15 በላይ አባሎቹን ማጣቱ ተገልጿል። ለመጀመሪያውና ከፋኖ ኃይሎች ጋር የነበረውን ውጊያ አጠናቆ የወዳደቁ አባሎቹን በማንሳት ላይ ባለበት ቅጽበት ሸሽቶ አባላቸው ፋኖን አገኘው ብሎ በራሱ ጓዶች ላይ በመተኮስ መጀመሩን ተከትሎ ነው እርስ በርስ የተላለቁትም ተብሏል። የአማራ ፋኖ ብሔራዊ ንቅናቄ የሰራዊት አባላት ከሰሩት ታላቅ ጀብድ በተጨማሪ ሬሽንና ተተኳሽ ጭኖ የነበረን አንድ መኪና መማረካቸው ተገልጿል። በወጣ በገባበት በተቀመጠ በተነሳበት ሁሉ ፋኖ እየተከተለ ዋጋውን እየሰጠ የሚገኘው የአብይ አህመድ ታጣቂ ቡድንን በአማራ ክልል መንቀሳቀስ የሚቻል እንዳይሆን ያደረገበት የፋኖ ሰራዊት ከሰራው ታላቅ ጀብድ በኋላ ወታደራዊ ገዥ መሬት ይዞ መቀመጡ የተነገረ ሲሆን የብልጽግናው ቡድን በፍኖተ ሰላምና ዙሪያ ገባውን ከባድ መሳሪያ እየወረወረ ይገኛልም ተብሏል። በፋኖ በተመታ ቁጥር ተራራ ሲንድ የሚውልና የሚያድረው ቡድን የገበሬን ቤት በከባድ መሳሪያ እያፈረሰ ነው የተባለ ሲሆን በፋኖ ላይ ምንም አይነት ጉዳትን አላደረሰምም ተብሏል። ይህ በእንዲህ እንዳለ ሌሊት ላይ ከተሸኙ የመከላከያ ሰራዊት አባላት መካከል አንዱ የሻምበል መሪ እንደነበረም ተገልጿል። ሞቱ ከሞት የማይቆጠርለት ቡድኑ ከፋኖ ጋር አቅምና ሞራል አግኝቶ የሚዋጋበት ሁኔታ ላይ አለመሆኑ እየታወቀ ነው ወደ ፋኖ እየተላከ በማለቅ ላይ ያለው የሚሉ የብልጽግና ደጋፊዎች ለመከላከያው ከበድ ያለ ሽንፈት የአማራ ክልል አመራሮችን መወንጀል ጀምረዋል ተብሏል። ወዳደሮቹ እናነጋ ከበደ ልባቸው ከብልጽግና ጋር አይደለም መከላከያው እንዲያልቅ ይፈልጋሉ መባላቸውን ተከትሎ እየሰጡት ማስተባበያ እንደሌለም ለማወቅ ተችሏል። ለአዲስ አበባ ቅርብ ርቀት ላይ በመሆን እና የፋኖን የትግል ማርሽ ባንድ ሊቀይር ይችላል የሚባለት የሸዋ ምድር ከበድ ያለ ወታደራዊ እንቅስቃሴን እያስተናገደ ነው። ፕሮፌሰር አስራት ወልደየስ ልጆች እስከ አፍንጫው ታጥቆ የገባውን የብልጽግና ቡድን በሚገባው ቋንቋ እያናገሩ ሲሆን በቀጠናው ወታደራዊ የበላይነታቸውን አጠናክረው ማስቀጠላቸውም ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ነበልባል ክፍለ ጦር ከጦርነት በተጨማሪ ስቦ በማስቀዳት ከፍተኛ የብልጽግና ሰራዊት እያፈረሱት ይገኛሉም ተብሏል። የነበልባል ክፍለ ጦር የፋኖ ከፍተኛ አመራሮች አርበኛ በላይሁን አድማስና በላይሁን አድማሱ የነበልባል ክፍለ ጦር ወታደራዊ ዋና አዛዥና አርበኛ ሞገስ የነበልባል ክፍለ ጦር ህዝብ ግንኙነት ኃላፊ የመጡትን የመከላከያ ሰራዊት አቀባበል ያደረጉላቸው ሲሆን የተቀላቀሉትም ሰራዊት የአማራን ፋኖ አንድነት በሰማን ጊዜ ከፍተኛ ደስታ የተሰማን ሲሆን እኛም የአማራን የህልውና ትግል የበኩላችን ለማገዝ መጥተናል በማለት በነበርንበት የመንግስት ስርዓት ደስተኛ እንዳልነበረና አሁን በተመቻቸልን ምቹ ሁኔታ ወደ እናንተ መጥተናል ብለዋል። አርበኛ በላይሁን አድማሱና አርበኛ ሞገስ ወደ ነበልባል ክፍለ ጦር የመጡት የመከላከያ ሰራዊት እንኳን ደህና መጣችሁ በማለት በዚህ የአማራነት ትንቅንቅ የህልውና ትግል እኛን መርጣችሁ በመምጣታችሁ ደስተኛን በማለት በጋራም እንታገላለን አማራን ወደ ከፍታው ማማ እንመልሳለን ብለዋል። 206ኛ ኮር ከጠላት የሚሰነዘር ማንኛውንም ጥቃት በመመከት አስፈላጊውን አጸፋዊ እርምጃ መውሰድ የሚያስችለውን
የወትሮ ዝግጁነት ማጠናቀቁን አስታውቋል። የአፋብን ቴዎድሮስ 206ኛ ኮር የቀጠናውን ትግል በማቀጣጠል በጠላት ላይ ከፍተኛ ድል የተቀናጀ ሲሆን ኮሩ በተመሰረተ ጥቂት ወራት በሁሉም ክፍለ ጦሮች በተደረገ ማጥቃት በተለያዩ ግንባሮች በጠላት ላይ የበላይነት መውሰዱን የኮሩ ወታደር መምሪያ አስታውቋል። ኮሩ የሚንቀሳቀስበት ቀጠና የጠላት የሎጂስቲክ የሰው ኃይልና የካድሬ ማመላለሻ በመሆኑ ከፍተኛ ሜካናይዝድ ድጋፍ የሚሰጠው የጠላት ሰራዊት መንቀሳቀሱን መምሪያው የገመገመ ሲሆን የጠላትን የኃይል አስተላለፍ የሚመጥን የትግል ስልት መንደፉንም መምሪያው ገልጿል። ከደጀን ሞጣ መርጦ ለማርያምና ከደጀን ደንበጫ ባሉ ሁለት አውራ ጎዳናዎች ተጠቅሞ ሎጂስቲክና ወታደራዊ ድጋፍ የሚሰጥበት ወታደራዊ ካምፕ በኮሩ ቀጠና መገኘቱን የጠቀሰው ኮሩ የ602ኛ ኮርና የ501ኛ ኮር ዋና ማዘዣ መሆኑ የጠላት ኃይል ክምችትና እንቅስቃሴ በስፋት እንዲኖር ማድረጉን ጠቅሷል። የጠላት ሰራዊት የመዋጋትና የማድረግ አቅም ዝቅተኛ መሆኑ የአዋጊዎችና ወታደራዊ መኮንኖች ጦርነቱ ለግል ጥቅም ማካበቻ እያዋሉት መሆኑን የገመገመው 206ኛ ኮር ጠላት የሚያደርገውን ማንኛውንም ትንኮሳ በመመከት ከባድ አጸፋዊ ምላሽ መስጠት የሚያስችለውን የወትሮ ዝግጁነት ማጠናቀቁን አስታውቋል። የአረመኔው ሰራዊት ከዚህ ቀደም ባደረጋቸው ትንኮሳዎችና በወገን ኃይል ፍላጎት የተደረጉ ግዳጆችን የተመለከተው 206ኛ ኮር በደጀን፣ በጃማ፣ በስናን፣ ደብረ ማርቆስ፣ ደብረ ኤልያስና ጎዛምን አካባቢዎች በተደረጉ ግንባሮች ክፍለ ጦሮቹ ባስመዘገቡት ትልቅ ድል የቀጠናውን ትግል ያቀጣጠልና የጠላትን የድንኳን ፕሮፓጋንዳ የበጣጠሰ መሆኑን ኮሩ አክሎ ገልጿል። በእነ የተከበሩ ዮሐንስ ቦያለው መዝገብ የሽብር ወንጀል ተከሳሾች የሰነድ ማስረጃ አስተያየት በጽሁፍ አቅርበዋል። ፍርድ ቤቱ በተከሳሾች በኩል የቀረበ አቤቱታዎችና የመብት ጥያቄዎችን መርምሮ ብይን ለመስጠት በሚል ለጥር 28 2018 ዓ.ም ቀጠሮ ሰዓት ይዟል። አማራ ማንነታቸው ጋር በተያያዘ ታፍነው በግፍ እስር ላይ የሚገኙ ከ300 በላይ የፖለቲካና የህሊና እስረኞች ጉዳይ ሲመለከቱ የከረሙ 3 ዳኞች በሌላ 3 አዳዲስ ዳኞች ተቀይረው ነው የዕለቱ ችሎት እንዲታይ የተደረገው። በእነ የተከበሩ ዮሐንስ ቦያለው መዝገብ ከአማራ መለሰና ደሳለኝ እጅጉ በስተቀር 14 ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጥር 19 2018 ዓ.ም በነበረው ችሎት ተገኝተዋል። ተከሳሽ አማራ መለሰ በአዋሽ አርባና በፌዴራል ፖሊስ ወንጀል ምርመራ ቢሮ ከምርመራ ጋር በተያያዘ በደረሰበት ግፍና በደል የአእምሮ ህመም አጋጥሞት በአማኑኤል ሕክምና እየተከታተለ ስለሚገኝ ዛሬን ጨምሮ ለበርካታ ወራት ፍርድ ቤት እየተገኘ አይደለም። ተከሳሽ ደሳለኝ እጅጉ ከአልባሳት ጋር በተያያዘ ከማረሚያ ቤቱ ጋር በተፈጠረ አለመግባባት በችሎቱ ሳይገኝ መቅረቱ ተገልጿል። 19 2018 ዓ.ም በነበረው በዚሁ ችሎት በእነ የተከበሩ ዮሐንስ ቦያለው መዝገብ የተከሰሱ የፖለቲካና የህሊና እስረኞች በቀደመ ቀጠሯቸው መሰረት የሰነድ ማስረጃ አስተያየት በጽሁፍ አቅርበዋል። እነ የተከበሩ ዮሐንስ ቦያለው፣ የተከበሩ ክርስቲያን ታደለና የተከበሩ ዶክተር ካሳ ተሻገር በኩል የተለያዩ አቤቱታዎችንና የመብት ጥያቄዎችን ለችሎት ቀርበዋል። የምክር ቤት አባልነት ያለመከሰስ መብታቸው ከመነሳቱ በፊት ሊከሰሱ እንደማይገባ በመግለጽ መብታቸው ተነስቶ ከሆነም ህጉን በጠበቀ መልኩ ስለመነሳቱ ፍርድ ቤቱም ሆነ ተከሳሾቹ በቃለ ጉባኤ ጭምር ተረጋግጦ ሊያውቁት እንደሚገባ በመጥቀስ ማስረጃው ይሰጣቸው ዘንድ ፍርድ ቤቱን ትዕዛዝ እንዲሰጥበት ጠይቀዋል። በተያያዘም በስልክ ጠለፋ ተገኘ የተባለው የድምጽ ሪከርድ በህጋዊ መልኩ በፍርድ ቤቱ በኩል ሂደቱን ጠብቆ የተከናወነ ስለመሆኑ የክሱና የክርክሩ መዝገብ እንዲመጣልን በማለት ትዕዛዝ ጠይቀዋል። በአቃቤ ህግ በኩል አሁን በከሳሽ በኩል ማስረጃ የሚቀርብበት እንጂ ተከሳሾች ማስረጃ የሚያቀርቡበት አይደለም። ተከላከሉ ከተባሉም ያኔ የሚፈልጉትን መረጃ ከተለያዩ ተቋማት ጠይቀው ሊያስመጡ ይችላሉ። በመሆኑም ማስረጃው ለምን እንደተፈለገ ግልጽ ባልሆነበት አስተያየት ለመስጠት ይቸግረናል የሚል ምላሽ ሰጥቷል። የስልክ ጠለፋውን በተመለከተ ፍርድ ቤቱ ትዕዛዝ ከሰጠ ተፈጻሚ እንደሚያደርግ ነው ከሳሽ የገለጸው። ፍርድ ቤቱ በተከሳሾች በኩል የቀረቡ አቤቱታዎችና የመብት ጥያቄዎችን መርምሮ ብይን ለመስጠት በሚል ለጥር 28 2018 ዓ.ም ቀጠሮ ይዟል። አቃቤ ሕግ ተከሳሾች በሰጡት የሰነድ አስተያየት ላይ ምላሽ እንዲሰጥበት ፍርድ ቤቱን የጠየቀ ሲሆን ችሎቱም የተከሳሾቹን የሰነድ አስተያየት ተመልክቶ ምላሽ ያስፈልገዋል ብሎ ሲያምንበት ትዕዛዝ እንደሚሰጥ ገልጿል። ከሳሽ አማረ መለሰን በተመለከተም ወደ ጳውሎስ ሆስፒታል ተወስዶ እንዲታከም ላቀረበው አቤቱታ መጀመሪያ ተቋሙ በተሻለ የሕክምና ተቋም ሊያሳክመውና ማሳከሙንም ሪፖርት እንዲያደርግ ያለው ፍርድ ቤቱ አቤቱታውን ከዛ በኋላ የምናየው ይሆናል ሲል ገልጿል። በመጨረሻም ፍርድ ቤቱ በተከሳሾች በኩል የቀረቡ አቤቱታዎችንና የሰነድ አስተያየቶችን መርምሮ ብይን ለመስጠት በሚል ለጥር 28 2018 ዓ.ም ተለዋጭ ቀጠሮ መያዙ ታውቋል። በተመሳሳይ በዕለቱ ፍርድ ቤት ከቀረቡ የሽብር ተከሳሾች መካከል ንብረት ህብስት አንዱ ነበር። አቃቤ ሕግ በንብረት ላይ ያቀረበውን ክስ እንዲያሻሽል እንዲያቀርብ በሚል ትዕዛዝ የተሰጠው ቢሆንም አሻሻልኩት ያለው ክስ ገና አልተሻሻለም ከመባሉ ጋር ተያይዞ ፍርድ ቤቱ መርምሮ ብይን ለመስጠት ለጥር 21 2018 ተለዋጭ ቀጠሮ ሰጥቷል። በመንገድ ስራ ላይ የነበሩ 5 ሰራተኞች ናቸው በታጠቁ ኃይሎች የተገደሉት። የገላን ወረዳ ነዋሪዎች በኦሮሚያ ክልል ምዕራብ ጉጂ ዞን ገላን ወረዳ ነዋሪዎች ከሰሞኑ በወረዳ ሻሞሌ ሸዳ ተብሎ በሚጠራው አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች ድንገት በተፈጸመባቸው ጥቃት መገደላቸው ተነግረዋል። በጥይት ተመተው ጉዳት የደረሰባቸው መኖራቸውን በአጎራባች የደቡብ ኢትዮጵያ ክልል ኮሪ ዞን ኬሌ
ሆስፒታል ተወስደው እንደነበረም አክለዋል። እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመው በሻሞሌ ሸዳ በጎርፍ ሙላት ብልሽት ያጋጠመው ድልድይ የጥገና ስራ ላይ በተሰማሩ የጉልበት ሰራተኞች ላይ ነው። ከሞቱትና ተጎድተው ወደ ሆስፒታል ከተወሰዱት በተጨማሪ ነፍሳቸውን ለማስመለል ሸሽተው በየጫካው የተበተኑም እንደነበሩ ገልጸዋል። አብዛኞቹ የጉልበት ሰራተኞች በቅርበት አውቃቸዋለሁ ያሉ አንድ የገላን ወረዳ ነዋሪ አብዛኞቹ ቦሌ ሆራን ጨምሮ ከተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራ የመጡ የቀን ሰራተኞች ናቸው። የተገደሉትን ለመለየት አልቻልኩም ብለዋል። ጥቃቱ በተፈጸመበት ስፍራ 4 የጉልበት ሰራተኞች ወዲያው ህይወታቸው ሲያልፍ ጉዳት ደርሶባቸው ወደ ኬሌ የመጀመሪያ ደረጃ ሆስፒታል ከተወሰዱ 3 ቁስለኞች ያንዱ ህይወት ማለፉን መስማታቸውን ለቲክፋ ኢትዮጵያ አስረድተዋል። ይህ ቻናላችን ቤተሰቦች ለሰዓቱ ያዘጋጅናችሁ መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ